ሰላም የዩቲዩብ ተመልካቾች፣ ዛሬ ደግሞ በሚገርም አሜዚንግ በሆኑ መኪኖች መጥቻላችኋለሁ። እኔ ጋር መቆየት ብቻ ነው ዛሬ የሚጠበቅባችሁ። ይህም መኪና እንግዲህ በጣም የምታውቁት ብዙዎች ናችሁና ዛሬ ደግሞ በደንብ እናየዋለን፣ በደንብ ቼክ እናደርገዋለን። ወደ ውስጥ እየገባን እየወጣን እና እናንተ ሰብስክራይብ ማድረግ ብቻ ነው ግዴታችሁ እና ፋሚሊ በእናታችሁ ሰብስክራይብ ሳታደርጉ እንዳታልፉ። ሰላም ቤተሰብ እንደምን ቆያችሁ? እንደምን አላችሁ? ዛሬ እንግዲህ በጣም የሚያማምሩ መኪኖች ነው ማሳያችሁ። በጣም ብዙ መኪኖች አሉ እና ከዚህ ውስጥ አንዱን ጂዋገንን ነው ዛሬ ማሳያችሁ። እንደምታዩት እዚህ ጋር ያለውን ማለት ነው። ጂዋገንን በጣም የምወደው መኪና ነው እና ውስጡን በደንብ ማሳያችሁ ይሆናል። አብራችሁን ተከታተሉ። ሌትስ ጎ። ይሄ የሚገርም ሲልቨር ከለር ነው። ይሄ ራሱ ነው፣ ምንም ኤዲት የሌለው ከለሩ ላይ ከድርቅ ውስጡ እንደምታዩት ግሪን በሆነ ሌዘር የተሰራ ወንበሩ፣ ሁሉም ነገር በጣም ኤቭሪቲንግ ምቾቱ በጣም የሚገርም ነው አልኳችሁ። ገብተን እናየዋለን። ከኋላ ሁለት ሰው የሚሆን ወንበር ሶስት አለው እና ስክሪንም የተገጠመለት አለ ከፊት ለፊቱ። ገብተን እዚህ ጋር እናየዋለን ነው የምላችሁ። ዋው ምቾቱ ኢትስ አሜዚንግ። በጣም ውስጡ በጣም ብዙ በተን ነው ያለው። እኔ ማንኛው እንደምትነኩ ራሱ ግራ ይገባቸዋል። ያ አንድ ቀን ያስፈልገዋል በደንብ ለመማር እና በጣም ብዙ አይነት በተን አለ። ምን እንደሚደረግ አይደኖ ላሳያችሁ ብዬ ነው። በጣም አሁን መንጃ ፍቃድ አውጥቼ የመጀመሪያ መንዳት የምፈልገው መኪና ይሄ ነውና በጣም ተገርሜበታለሁ። በጣም ጸዴ ነው። ወንበሩን ወደ ኋላ ማድረግ ትችላላችሁ፣ ወደፊት እንደፈለጋችሁ ማድረግ ትችላላችሁ። በቃ አንዴ በተርን አለ። እሱን እዚች ጋር እንደምታዩት ከነዚህ እዚች ጋር ያሉትን ስትነኳት ወንበሩን ወደፊት ወደ ኋላ ያደርግላችኋል እና በጣም ወድጄዋለሁኝ። እኔ በቃ ቃል የለኝም በእውነት። በጣም ግሬሱ በቃ ኮንፊደንስ አለ። እዚህ ስገቡ ራሱ ኮንፊደንስ ይኖራችኋል በእውነት። ሌላ ታሪክ፣ ሌላ ስሜት ነው የሚሰማችሁ እና ጋይስ እኔ ተመችቶኛል። እስኪ በደንብ ላሳያችሁ። ለማንኛውም ዞር እያልኩኝ ከኋላ እንደምታዩት እንግዲህ አሪፍ ሰፊ እቃ ማስቀመጫ አለው። እንደምታዩት በጣም ከምጠብቁ በላይ ሰፊ ነው ያለው። አያችሁታ። በራሱ የሚዘጋን ከፈለጋችሁም እንደዚህ በተወሰነ ፑሽ ማድረግ ነው የሚጠበቅባችሁ። አዙር እናሳያቸው። እና ጋይስ ይሄን ይመስላል ነው እንደምታዩት። ከግራም ይው በደንብ ያምልከለር በቃ የሚገርም ነው። በአካል ብታዩት በጣም ሌላ ስሜት ነው የሚሰማችሁ። እንግዲህ ቀጣይ ማሳያችሁ ይሄ ጂኤምሲ ምርት እንግዲህ እንደምታዩት በሪሞት እናስነሳዋለን ማለት ነው። ምንም ከውስጥ ገብተን ምናምን በቁልፍ ምናምን የሚባል ነገር የለም። በሪሞት በቃ በርቀት በሪሞት መነሳት የሚችል ነው። በጣም ክብር ያለው መኪና ነው ይሄ። በቃ ግርማ ሞገስ ያለው ሰው የሚነዳው ታውቃላችሁ። ይሄ በቃ ትንሽ ሰው የማይነዳው፣ ለእይታ ትንሽ የሆነ ሰው የማይነዳው ታውቃላችሁ። ገዘፍ ያለ ሰው ጋር የሚያምርበት መኪና ነው ይሄና እንደምታዩት ውስጡን ይውላችሁ በጣም የሚያምር ዋይት ከለር ውስጡ ዋይት ሃውስ ባሉት ዋይት ሃውስ። በእውነት ነው ይሄ መኪና በጣም የሚገርም በጣም አስደናቂ የሆነ መኪና ነው። ቤተሰብ ያለው ሰው ይሄ መኪና ቢገዛው እኔ በጣም እመክራለሁ እና በቃ እንደምታዩት በሪሞት ሁሉም ነገር ይከፈታል በርቀት ምንም ከእጅ ንክኪ ውጭ
በዛ ላይ ሰፊ ስፔስ አለው እንደምታዩት። ለቤተሰብ ያልኩት ለዚህ ነው። እንደምታዩት እዚህ ጋም ቻርጅ ማድረግ በቻርጅ እንትን ይላልና ጋይስ በጣም የሚገርም ዘመናዊ የሆነ መኪና ነው። እኔ ሪከመንድ የማደርገው ከሁሉም በላይ ይሄን ነው። ቤተሰብ ያለው ሰው በቃ ኢትዮጵያ ውስጥ በደንብ በቃ እንትን የሚያስፈልገው መኪና ይሄ ነው እና ይሄ በጣም ወሳኝ መኪና ነው። እንደምታዩት መሰቃቀያው በሴንሰር ነውና አያምርም? እስኪ ግርማ ሞገሱ እዩት እስኪ ምን ያክል ያስፈራል ሁሉ ሲታያ በጣም በቃ እና ተመልካቾች መግዛት የምትፈልጉ ካላችሁ እንደዚህ ዩኤ ሆናችሁ መግዛት በያላቅም ያላችሁ ምናምን ከኔ ጋር መገናኘት ትችላላችሁ እና ለኔም ማበረታቻ የሆነኛን ወይም ኮሚሽን ማገኘው ይኖራል። አንድ መኪና ከሸኩኝ የሚታሰብልኝ ሂሳብ አለና እናንተ ምንን አበረታቱኝ። ከዛ ውጪ ደግሞ ካላችሁ ዩቲዩብ ቻናሌን ሰብስክራይብ አድርጉኝ። ይሄን አይታችሁ ዝም ብላችሁ አትለፉ። በእግዚአብሔር በቃ ለምናችሁ በአላህ ሰብስክራይብ አድርጉ። እነዚህ ቢዋይዲ ናቸው። ቢዋይዲ ኤሌክትሪክ እና ነዳጅ የሚሰሩ ናቸው። ሁለቱንም መጠቀም የሚችሉ ናቸው። እነዚህ በጣም ቀለል ያሉ መኪኖች ናቸው። በጣም አሪፍ ናቸው። እነዚህም ኒው ናቸው። ቻይና ምርት ናቸው ያው እንደምታውቁት እና በዚህ ጋር ስራስ ከለር አለው እና በዋይት ከለር አሁን እኛ ጋር ያሉት በሌሎችም አለ። እኔ ግን ያው የተመቸኝ ይሄኛው ነው ዋይት ከለሩ። ይሄ ተመችቶኛል። መቃነስ ያለች ነች። በጣም አሪፍ ናቸው። አዲስ ልግዛ ካላችሁ ታክሲ እነዚህ ግል ካላችሁ እነዚህ በጣም ቀለል ያሉ ናቸው እና በጣም ያምራሉ። አሪፍ ናቸው። ከዛ ላይ ከወጪ ቆጣቢ ይሆናሉ። ከነዳጅ ያስቡት። ነዳጅ ስታጡ በኤሌክትሪክ ደግሞ እንትን ሲላችሁ በነዳጅ በቃ እንደ ጊዜው መሆን የምትችሉባቸው መኪኖች ናቸው። እኔ በጣም እነዚህን እመክራችኋለሁኝ። እነዚህ በጣም አሪፍ ናቸው። ከዛ ላይ ኢምፖርት መደረግ የሚችሉ ናቸው እና እነዚህን ጠቁማችኋለሁ። ጂዋገን እንደምታዩት እንግዲህ ግርማ ሞገስ እንዳለው ሁሉ እዚህ ቁሟን መታችሁ ማየት ቼክ ማድረግ መሞከር ትችላላችሁ። ፕላን ያላችሁ ሰዎች እና እኔ በጣም በቃ ወድጄዋለሁ። እኔ መንጃ ፍቃድ መንጃ ፍቃድን እስኪይዝ ነው አሁን በቃ በእውነት እኔ ምንም ቀን አልጠብቅም መንጃ ፍቃድ እንዲያስኮደ ውጭ እና በጣም እስኪነዳው እኔ በጣም ቸኩያለሁኝ በእውነት ግን በቃ ውስጥ ገብቼ በማየቴ አም ሃፒ በጣም ከምላችሁ በላይ ይሄን ይመስላል እና ሌሎች መኪኖችም አሉ። አብረን እንሹፋቸው። ከርቀት እንደምታዩት ያብራር ከኋላ አይደለ ግሪን ከለር አለው። የኤቢ ማርሻል ከለር አለ። ከዛ ከለሩ ይሄ በጣም ይመቸኛል። ይሄ በጣም ያምራል እና ይሄኛው ጂኤምሲ ነው። ይሄ በጣም ይሄ ባለሀብት በቃ የሆነ ግርማ ሞገስ ያለው ሞባይል እንደዚህ አይነት ሰው የሚጠቀመው መኪና ነው እና ጂዋገንን በደንብ ላሳያችሁ። በጣም ብዙ ካሜራ አለው። ስክሪን አለው እያንዳንዱ ከኋላ እንደምታዩት አለው። ቆይ በደንብ አሳያችኋለሁ ከፍቼ። እነዚህ ቢዋይዲ ምርት ናቸው ሁሉ እንዳልኳችሁ። ይሄው እንደምታዩት ይሄ በጣም ግሬስ አለው። በእውነት ነው የምላችሁ ግሬስ አለው። ካሜራ ብዙ ካሜራ አለው። ከኋላ ይታያችኋል። እዚህ ጋር ሁለት አለው። በጣም የሚገርም ጂኤምሲ በቃ ካሉት መኪና አንደኛው የሚመቸኝ ይሄ ነው። ይሄ በቃ ክብር ቀለል ያለው ሰው የማይነዳው መኪና ታውቃላችሁ። የማያምርበት ቀለል ያለ ሰው የማያምርበት መኪና ይሄ ነው። በቃ ከበድግ የሆነ ግርማ ሞገስ ያለው ሰው ገዘፍ ያለ ሰው ምናምን እና እኛ ደግሞ ኢትዮጵያዊ እንደመሆናችን እንደዚህ አይነት መኪና ለእንደዚህ አይነት ሰዎች ቢደርስ ያምርባቸዋል። ዋጋውም በቃ ማለት ያው እንደ ኢትዮጵያ ኤክስፔንሲቭ ነው በጣም እስከ በዩኤ 350,000 አካባቢ እንደዛ አካባቢ ነው። እስከ 300,000 እና መኪናው ግን ጸልይ ነው። በጣም የተመቸ መኪና ነው። በደንብ ቆይ ያሳያችኋለሁ ውስጥ ሁሉንም ነገር ኤቭሪቲንግ